እቺ የዓለማችን አጭሯ ሴት ነች። ሰላም ጆታምሪ ይባላል። ዓለማችን አጭር ሴት ነኝ። ለኛ ቀላል የምንላቸው ነገሮች ለሷ ከባድ ናቸው። ዛሬ በዚህ ቪዲዮ በእጥረቷ ምክንያት በቀኗ የሚያጋጥማችን ችግሮች አብረን እናያለን። እነዚህን 10 ስራዎች ይዘን መተናል። ዓለማችን አጭሯ ሴት ህይወት ምን እንደሚመስል ኑ ተከተሉ። አረ ቅመሚት ቆንጅዬ ነች። አንቺ እንዴት ነሽ ቅመሚት? አረ በቪዲዮ ካየሁሽ በላይ አጭር ነሽ። የ30 ዓመት ጎልማሳ ናት። መራመድ እንኳን ለሷ ከባድ ነው። ሰዎች እንዴ አንቺ ቅመም፣ በመጀመሪያ የጧት ህይወቷ ምን ይመስላል? ደረጃ መውጣት ለሷ በጣም ከባድ ነገር ነው። ስለዚህ እስከ መታጠቢያ ቤቷ ድረስ ተሸክመን እንወስዳታለን። ነገር ግን ወደ ሲንኩ መውጣት አትችልም። ስለዚህ ተሸክሜ ያስወጣኋት ጥርሷን እንድትቦርሽ። ጥርስሽን ከቦረሽ በኋላ እንዴት ነው ገላሽን የምትታጠቢው? ያው ሁላችሁም እንደምትታጠቡት ነው። ኧረ እባክሽ መዋኛ ገንዳ። ስንት ኪሎ ነሽ ግን? አንተ ሁለተኛ የሴት ልጅ ኪሎ እንዳትጠይቅ። እሺ ሁለተኛ አልጠይቅሽም፣ እመዝንሻለሁ። ኧረ ላሽ ግማሽ ኪሎ። እሱ 30 እጥፍ ነው ማለት ነው። ሁሉም ሰው ማወቅ ወደሚፈልገው ጥያቄ እንሂድ። የፍቅር ህይወትሽ እንዴት ነው? ወፍ የለኝም። ሶስተኛው ደግሞ ጆቲ በቀን ውስጥ ምን ያህል ትበላለች? ምንድነው በየቀኑ የምትበዩ? ያው የህንድ ምግብ ነው። በተጨማሪም ፒዛ ትወዳለች። ለአንቺ ስንል ጩጬ ፒዛ ይዘንልሽ መተናል። አመሰግናለሁ። እቺን ጩጬ ፒዛ ለመጨረስ ያስቸግራታል፣ ስለዚህ እናግዛታለን። እንደዛም ሆኖ አልጨረሰችው። በቀን ውስጥ ምን ያህል ትበያለሽ? እቺን አንዷን ቁራጭ ብበላ ዘጭ ብዬ ነው የምውለው። ኧረ ላሽ እንዴ በቀን 300 ካሎሪ ማለት እኮ ነው። ኧረ ላሽ ከኔ 30 እጥፍ ያነሰ ማለት እኮ ነው። አንተማ እንኳን የሸመተ ያረሰም አይችልህም። ጆቲ በቀን 300 ካሎሪ ትበላለች። ኖርማል ሰው ግን ቀን 2000 ካሎሪ ይመገባል። እንደሰማሁት 3 የዓለማችን ሪካርዶችን ሰብረሻል። አንደኛ የዓለማችን ትንሽዬ ሰው፣ ሁለተኛ የዓለማችን አጭር ሰው፣ ሶስተኛው የዓለማችን አጭር እጅ ያላት ሰው። ወደ ቀጣዩ ከመሄዳችን በፊት ጆቲ ላይ አንድ ነገር እንሞክራለን። የዓለማችን ትልቁ ትራስ ላይ ያስቀምጠን ዘለን እናስፈነጥራታለን። 3 2 1 7ኛው ሰማይ ደርሰንሽ ነበር። በላምበርጊኒ መሄድ ትፈልጊያለሽ? ላምበርጊኒ በጣም ደስ ይለኛል። የዓለማችን አጭር ሴት ፈጣን መኪና ውስጥ ብትሄድ ምን ይሰማታል? ለመንዳት እንዲመቻት እዚህ ጋር አስቀመጥናት። የላምበርጊኒን ኃይል ትቋቋመዋለች? ኧረ ስንቀልድ ነው። እኛ ነን የምንነዳው። የመጀመሪያ ጊዜዋ ነው በላምበርጊኒ ስትሄድ። አዎ ማስጀመሪያውን መንካት ትፈልጊያለሽ? እሺ ጆቲን ጆቲን ፕራንክ ልናደርጋት ነው። ምን እየተፈጠረ ነው? በዚህ ቁመት እንደዚህ ይዞ መሄድ እንደማይቻል አታውቁ? ቀጥል። አሁን መታወቂያ አምጪ። መታወቂያ የለኝም። በቃ ሸቤ መውረድሽ ነው እንዴ? በጣም ቆንጅዬ በመሆን መሄድ ትችላላችሁ። እንዳፈጥነው ትፈልጊያለሽ? ይመቸኛል። በዚህ ሁኔታ ጆቲ በደስታ ስትስቅ ስናያት ልባችን ተነካ። በቀጣይ ጆቲ እንዴት ልብስ እንደምትገዛ እንይ። በሳይዟ ምክንያት ለሷ ልብስ መግዛት በጣም ከባድ ነው። እንዳያሳስብሽ ልብስ እንገዛልሻለን። ወደ ህፃናት ልብስ መሸጫ ደረስን፣ ግን እንደ ህፃን መልበስ አትወድም። የማይሆነውን እሺ ይሄስ ጆቲ? በፍጹም ጆቲ በጣም ታዋቂ አክተርና ሞዴል ነች። ስለዚህ ምርጥ አለባበስ መልበስ ግዴታዋ ነው። በራሴ ዲዛይነር ካልሆነ አለብስም። ለጆቲ ልብስ ስላጣን ምግብ እንዴት እንደምትገዛ እንይ። ይሄ የሳምንት ቀለብሽ ነው። እሺ ለእኛ ትናንሽ የምንላቸው ነገሮች ለጆቲ መሸከም ከባድ ነው። መያዝ ራሱ አልቻለችም። በቀጣይ እነዚህን ቀለሞች ይዘን የህንድ የቀለም በዓል አብረን እናከብራለን።
ህንዶች በየአመቱ ተሰብስበው ቀለም በመቀባት የሚያከብሩት በዓል ነው። ጆቲ ግን ሂዳ አታውቅም፣ ምክንያቱም ትረገጣለች። ስለዚህ ከእኛ ጋር ታከብራለች። እዚህ ጀለስ ላይ እናስደፋታለን። ምን ምረጪ ቀለም። ተዘጋጀሽ? ምንሽ ነው? ተርፈሻል። በያ እንዴታ! አረ ሰብስክራይብ እያደረጋችሁ ይሄንን ቻናል ህንድ። በቀጣይ ወደ መጫወቻ ፓርክ። እስኪ ለጆቲ የሚሆን ምን መጫወቻ ይገኛል? እንፍታታለን። ግን ትልቅ ችግር አጋጠመን። ሁሉም ጨዋታ ቁመት ይጠይቃል። ግባት አትችይም ጆቲ፣ ቢያንስ እስከዚህ መርዘም አለብሽ። ግን የሚፈቀድ አንድ ጨዋታ አለ። መግባት ይቻላል። በስተመጨረሻም ገብተናል። ደስ አለሽ? እንዴታ! ጆቲ የሌለ ፈታ እያለች ነው። እኔ ግን ደብሮኛል። በተጨማሪ ሚኒ ጎል አገኘው። የምትወደው ነው። ለዚህም ጆቲ እገዛ ትፈልጋለች። ጩጬም ቤት አገኘን ለጆቲ የሚመጥን። አረ ምንም የለም። በመጨረሻም ጆቲ ወደ ህንድ ከመመለሷ በፊት ስጦታ ልንሰጣት ነው። ላምበርጊኒ በጣም እንደምትወጂ ስለምናውቅ ነው። ስጦታ ልንሰጥሽ አስበናል። ይኸው ቁልፉ። የምራችሁን ነው? ህንድ ይዤው ልሄድ ነው ማለት ነው? ምናልባት ደግሞ መንዳት ትፈልጊያለሽ?